በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ ተባብሷል። የአርትስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ መጠየቁ ተሰምቷል። አሜሪካ በሆርሙዝ የባሕረ ሰላጤ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና መተቸቷን እንዲሁም ሁሉን አካታች የተኩስ አቁም እንዲደረግም ማሳሰቧ ታውቋል። እነዚህንና በዕለቱ የተሰሙ የተመራረጡ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የአርትስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቀ። የአርትስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢቶሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርትስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል። ዋዜማ ምንጮቹን ጠቅሶ እንዳረጋገጠው ከሆነ ዛሬ ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣናት ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊው ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢቶሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በራሱ በቴዲ አፍሮ ዩቲዩብ ገጽ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወቃል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር እንደሌለ ዋዜማ ምንጮቿን ጠቅሳ ዘግባለች። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ ተባብሶ ቀጥሏል። በትግራይ ክልል ያለው ፖለቲካዊ ውጥረት ወደ አዲስ ምዕራፍም ተሸጋግሯል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ዛሬ በመቀለ ጋዜጣዊ መግለጫ እየሰጡ ባለበት ወቅት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ስብሰባውን ጀምሯል። ለሁለት ቀናት በሚቆየው በዚሁ ስብሰባ ማጠቃለያ ላይ በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረሱ እንደሚታወጅ ይጠበቃል። በምትኩም ከጦርነት በፊት በተካሄደው ምርጫ ተመስርቶ የነበረውና ዶክተር ደብረጽዮንን ፕሬዝዳንት አድርጎ የመረጠው የትግራይ ክልላዊ መንግስት በይፋ መመለሱ ሊታወጅ እንደሚችል መረጃዎች እያመለከቱ ይገኛሉ። ይህ እርምጃ በክልል ውስጥ ያለውን የአስተዳደር መዋቅርና የሰላም ስምምነቱን አፈጻጸም አደጋ ላይ ሊጥል እንደሚችል ስጋትን ፈጥሯል። ጅቡቲ ለኢትዮጵያ ያቀረበችው የወደብ ባለቤትነት ድርሻ ውል ውድቅ መደረጉ ተገለጸ። የኢትዮጵያ መንግስት በታጁራ ወደብ የቀረበለትን የ60 በመቶ የባለቤትነት ድርሻ ሳይቀበል መቅረቱን የጅቡቲ የወደቦችና የነፃ ቀጠና ባለስልጣን አስታውቋል። ያቀረብነው በታጁራ ወደብ 60 በመቶ ድርሻ ነበረ። የኢትዮጵያ መንግስት ግን ከባለቤትነት ድርሻ በተጨማሪ ኮሪደር በመፈለጉ ጥያቄውን ሳይቀበል ቀርቷል ሲል የጅቡቲ የወደቦችና የነፃ ቀጠና ባለስልጣን ሰብሳቢ የሆኑት አቡበከር ኦማር ሃዲ መናገራቸውን የግል የሀገር ውስጥ ሚዲያ ዘግቧል። ጅቡቲ አሁንም ለኢትዮጵያ ገቢና ወጪ ንግድ ክፍት መሆኗን የገለጹት ሰብሳቢው በተለይም እንደ ማዳበሪያ ላሉ ስትራቴጂካዊ ጭነቶች ቅድሚያ እንደሚሰጥም አረጋግጠዋል። ጅቡቲ አማራጭን ያቀረበችው ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በቀጠናው የተፈጠረውን ውጥረት ተከትሎ ነበር። ሆኖም የኮሪደር ጥያቄው ድርድሩን እንዳስተጓጎለው በሪፖርቱ ተመላክቷል ሲል ስፑትኒክ አስነብቧል። ግብጽ ከሩሲያ ክልሎች ጋር ትብብሯን የማስፋት እቅድ እንዳላት ገለጸች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ
ቀጠናዊ ትስስርን ለማጠናከር የታታርስታን ኩባንያ በልዩ የንግድ ቀጠናዎች ውስጥ የተለየ ጥቅም ሊያገኝ ይችላል ማለታቸውን የሩሲያ የታታርስታን ሪፐብሊክ ፕሬዝዳንት የሆኑት ሩስታም ሚናኮቭ በግብጽ ያደረጉትን ጉብኝት ተከትሎ የሪፐብሊኩ የፕሬስ አገልግሎት ገልጿል። የታታርስታን ፕሬዝዳንት በበኩላቸው ግብጽ በበርካታ የኢንዱስትሪና ኢነርጂ ዘርፍ የጋራ ፕሮጀክቶች የሩሲያ ወሳኝ የንግድ አጋር መሆኗን ገልጸዋል። የታታርስታን ሪፐብሊክ እነዚህን ግንኙነቶች በማጠናከር ረገድ ንቁ ተሳትፎ እያደረገች መሆኑንና ከእስልምናው ዓለም አጋሮች ጋር ያለውን ትብብር ይበልጥ ለማሳደግ ቁርጠኛነቷን አጽንኦት ሰጥተው ተናግረዋል። አሜሪካ በሆርሙዝ የባህረ ሰርጥ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። ሁሉን አካታች የተኩስ አቁም እንዲደረግም አሳስባለች። አሜሪካ በሆርሙዝ የባህረ ሰላጤ ላይ የጣለችው የባህር ላይ ከበባ ቻይና አደገኛና ኃላፊነት የጎደለው ስትል ኮንናለች። ድርጊቱ ቀድሞውኑም ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሷል ስትልም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉኦ ጂያኩን ዛሬ ማለዳ በቤጂንግ በሰጡት ሳምንታዊ መደበኛ ጋዜጣዊ መግለጫ ላይ እንደገለጹት ከሆነ ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። ጉኦ አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁሙ ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱ ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ትናንት ሰኞ ጀምሮ መዝጋት እንደሚጀምሩ ማስታወቁን ትላንት መዘገባችን ይታወሳል። ከዚሁ ግጭት ጋር ተያይዞ የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋት ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሐሳብ አቀረቡ። የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሐሳብ ዛሬ ሚያዝያ 7 ቀን 2018 ዓ.ም ይፋ አድርገዋል። ፕሬዝዳንቱ የውሳኔው ሐሳቡን ያቀረቡት የተባበሩት አረብ ኤሚሬትስ የአቡዳቢው አልጋወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር በቤጂንግ ተገናኝተው በተወያዩበት ወቅት ነው። ፕሬዝዳንቱ ያቀረቡት የውሳኔ ሐሳብ በሰላም አብሮ የመኖር መርህን መከተል፣ የሀገራት ሉዓላዊነትን የመጠበቅ መርህን ማክበር፣ ዓለም አቀፍ የሕግ የበላይነትን መርህን ተግባራዊ ማድረግ እንዲሁም የልማትና የደህንነት ቅንጅትን ማጠናከር የሚሉ ነጥቦችን በዝርዝር ያካተተ ነው ሲል ሺንዋ ዘግቧል። ኢራን በደረሰባት ጥቃት ተሳታፊ ከነበሩ የአረብ ሀገራት ካሳ መጠየቋ ተሰምቷል። በአሜሪካና እስራኤል ጥምረት ኢራን ላይ ጥቃት ከጀመሩ 2 ወር ሊሞላ ጥቂት ቀናት ይቀሩታል። ከዚሁ ጥቃት ጋር ተያይዞ ኢራን ከዚሁ ጥቃት ጋር ተያይዘዋል ያለቻቸውን የአረብ ሀገራትን ካሳ ጠይቃለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ አሚር ሰይድ ኢርቫኒ በላኩት ደብዳቤ መሰረት ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና ዮርዳኖስ ካሳ ከተጠየቁት ሀገራት ዝርዝር ውስጥ ተካተዋል። ኢርቫኒ እንደገለጹት ከሆነ የተጠቀሱት ሀገራት ግዛቶቻቸውን በኢራን ላይ ለሚሰነዘር ጥቃት ክፍት ከማድረጋቸውም በላይ በአንዳንድ ሁኔታዎች በኢራን ሲቪል ተቋማትን ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶች እንዲፈጸሙ በቀጥታ ተሳትፈዋል ማለታቸውን ነው መረጃዎች የዘገቡት። C'est un peu cette doctrine que les Iraniens ont choisi de prendre, donc construire des drones limités technologiquement, mais Donald Trump has got to go. Richard Rosati came from New York to Washington, D.C. to be part of it. It's about honesty, integrity, civility, respect. It's about treating ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።